ኩርፊያ ማለት ነው። እና እሱ በጣም አደገኛ ነው። ባይዘው ብዙ ሰው ቀለል አድርጎ ነው የሚያውቀው። ስለ ኩርፊያማ ትወራ ብዙ ሰዎች ጋር ያለ ነው። የዝምታንና የኩርፊያን ልዩነት በጣም እዚሁ አያይዘን ራሱ ብናነሳው በጣም ደስ ይለኛል። መነሳቱ እሱ በጣም ጥሩ ሀሳብ ነው። ኩርፊያ ምንድነው ሀሳቡ? ኦሪጂናል ሀሳቡ ምንድነው? ሰዎች ማህበራዊ እንስሳት ነን የሚለውን መቀበል እኔ አልፈልግም። ብዙ ግን ማህበራዊ ነን አይደለ? አንዱ ላይ ተደግፎ አንዱ ካንዱ ጋር ተያይዞ የምንኖር ሰዎች ነን እና ሰዎች በሚያኮርፉበት ጊዜ በተፈጥሯቸው ቅድም እንዳልኩት የሰብናቸው አይደለም፣ ከብስለትም አይደለም፣ ሆነ ብለው ከዛ ሰው ጋር ባለው በተፈጠረው ግጭቱን መፍታት ባለመቻላቸው ምክንያት ያንን ሰው እጅ ለመጠምዘዝ ምናልባት ይቅርታ እንዲል ለማስገደድ እነሱ ያሉትን ሀሳብ እንዲቀበል ለማድረግ ወይም ደግሞ ዶሚኔት ለማድረግ የነሱ ኃይላቸውን እዛ ሰው ላይ ለመጫን በተለያየ ምክንያት ኩርፊያን ይጠቀማሉ ማለት ነው። ይሄ በጣም ደካማ የሆነ የግጭት አፈታት ዘዴ ተብሎ ነው የሚቀመጠው እና አሁን ብዙ ሰው የማያስተውለው ግን ምንድነው ለጊዜው ውጤት ሊያመጣ ይችላል። ያንን ሰው ተጭነን ወደምንፈልገው አቅጣጫ ልናመጣው እንችላለን። ግን እያደረግን ያለነው ምንድነው ያ ሰው በተፈጥሮ ያገኘውን ይሄ ማህበራዊነትን ከሰው ጋር ተያይዞ መኖርን አንዱን ተደግፎ መኖርን ከሰው ጋር ተግባቦት ፈጥሮ መኖርን ይሄ በተፈጥሯችን የተሰጠንን ማንነታችንን ያን መብታችንን ነው ያ ሰው እየከለከለን ያለው ማለት ነው። ከኔ ጋር ያለህን ተግባቦት ገድቤያለሁ፣ ከኔ ጋር ያለህን ንግግር ገድቤያለሁ፣ እንድትናገረኝ አልፈልግም። መቼ ነው ደግሞ የምንነጋገረው? ከዚህ በኋላ ያኮረፈው ሰው ሲፈቅድ ነው። ያኮረፈው ሰው ደግሞ የሚፈቅደው የሚፈልገውን ሲያገኝ ብቻ ነው። ስለዚህ በጣም ጫና ይፈጥራል አጠገብ ያለው ሰው ላይ። የሚያኮርፉ ሰዎች ብዙ ጊዜ በጣም ከባድ ጫና በሰዎች ላይ ይፈጥራሉ እና ያ ሲደጋገም የሚፈጥረው የስነ ልቦና ጫና አለ እዛ ሰው ላይ። በቅርቡ እንትን የሚሉ የተሰሩ ጥናቶች ምንድነው የሚያሳዩት? ሰዎች በምናኮርፋቸው ጊዜ፣ ንግግር በምንከለክላቸው ጊዜ፣ ከኛ ጋር ያለውን ግንኙነት በምንገድብባቸው ጊዜ የሚሰማቸው ወይም ያንን ፕሮሰስ የሚያደርገው የአእምሮ ክፍልና ትክክለኛ አካላዊ ጉዳት ሲደርስብን አጥንት ሲሰበር፣ ወለም ሲለን ወይም ሰው ሲመታን የሚሰማንን ህመም የሚያስተናግደው የአእምሮ ክፍል ተመሳሳይ ነው። የሚገርማችሁ ከፍተኛ በኩል እንትን ነው የሚያየው አእምሮአችን ያንን በኋላ ላይ አናላይዝ ሲያደርገው የሚያደርግበት ሂደት አንደኛ ያን ማኔጅ የሚያደርገው አካልም ተመሳሳይ ነው፣ የሚያይበት ክብደትም ተመጣጣኝ ነው፣ ተቀራራቢ ነው። ስለዚህ ስናደርገው ቀጣይ የሚያመጣውን ጉዳት በግንኙነታችን ላይ አብረን በምንሰራው ነገር ላይ መጨረሻ መድረስ የምንፈልግበት ነገር ላይ የሚያመጣውን ጉዳት አስቦ ከማኩረፍ ይልቅ በንግግርና በሁለቱም በኩል በመደማመጥ ችግሮችን መፍታት መልመድ ሰዎች ይኖርብናል ማለት ነው። አኩራፊዎች አጥንት እየሰበራችሁ ነው። አኮረፈ ማለት ለምሳሌ ስሜቱ ተጎዳ ማለት አይደል? አንዳንድ ጊዜ ተሸንፈን፣ አንዳንድ ጊዜ ያኛው ሰው ተሸንፎልን አይደለ? አንዳንድ ጊዜ ግማሽ መንገድ ሄደን ሁለታችንም ትንሽ ተጎድተን ትንሽ ማግኝተን እንደዚህ የተለያዩ ጤናማ የሆኑ ተስማምተን የምንደርስባቸው የመፍትሄ መንገዶች ይኖራሉ። ግን ግጭቱን ከማባበስ ዝም ብል ይሻላል የሚለውስ ትንሽ ቀን እንደው ዝም ብዬ ዞር ብዬ የሚባለውስ? እሱ ግን ማኩረፍ ሳይሆን በመሀል እኮ መነጋገርም ካለ ጤናማ ተግባቦቱን እንደቀጠለ ሆኖ በዛ ጉዳይ ላይ የምናደርገው ንግግር ግን ይቆይ ብሎ ማቆየት ይሄ ብስለት ነው።